ያ አላህ በሰላቴ አበርታኝ። ያ አላህ ደካማ ነኝ እርዳኝ። በወንጀል ያደፈ ማንነት ያለኝ አንተው በእዝነትህ ካልማርከኝ ማንም አይምረኝምና ማረኝ ያ አላህ። ያ አላህ ምህረትህን እሻለሁ። ስለ ራሴ ከራሴው በላይ አንተው ታውቃለህ። ስንት ጥፋት አጥፍቻለሁ፣ ስንት ወንጀል እየፈጸምኩ ነው። ድብቁም ገሃዱም ከገሃዱም ይበልጥ ድብቁ ብሷል። ያ አላህ ካልማርከኝ ምኑን ነጃ ወጣው? ያ አላህ በአንተ አምኛለሁ። አንተን እንደምወድ ታውቃለህ። ነገር ግን ነፍሴ ተዘናጋች፣ ኢማኔም ደከመ። ለመልካሙ ሥራ ሳይሆን ለክፉ ሥራ የምሽቀዳደም ሆንኩኝ። ያ አላህ ስንት ኃጢአት ፈጽሜ ሰትረኸኛል። ስንት ወንጀል ሰርቼ በሰው ፊት አላጋለጥከኝም። ምህረትህን እሻለሁ። እግፍር ሊ ያ አላህ ፈኢነሁ ላ የግፊሩ ዙኑበ ኢላ አንት። ከአንተ ውጪ ኃጢአትን የሚምር ማንም የለም። ቶብቼ ለመመለስ ጥረት አደርጋለሁ፣ ነገር ግን በቀላሉ ወደ ኃጢአት ተመልሼ እዘፈቃለሁ። አሕዋሌን እንድትቀይር ከነፍሴ ጋር ያለኝን ቁርኝት መቀየር እንዳለብኝ አውቃለሁ። ቢሆንም ግን ያ አላህ ደካማ ነኝ፣ አቅመ ቢስ ነኝ። ካንተ ውጪ ኃይል ሊሆነኝ ኃይል ሊሰጠኝ የሚችል ማንም የለም።